ጤና ይስጥልኝ። ዛሬ እንግዲህ በዘመናዊ ህይወታችን ውስጥ ስለማይለየን ነገር ግን እጅግ አስፈሪ ኃይል ስለተሸሸገበት የኤሌክትሪክ አሰራር እና አደጋዎች በስፋት እንመለከታለን። በዚህ ማብራሪያችን ስለ ኤሌክትሪክ ንዝረት ፊዚክስ፣ በሰውነታችን ላይ ስለሚያስከትለው አደጋ እንዲሁም ልንወስዳቸው ስለሚገቡ ወሳኝ የደህንነት እርምጃዎች በጥልቀት እንቃኛለን። አሁን አንድ ጥያቄ ላንሳ። ብዙ ጊዜ 110 ቮልት የቤት ውስጥ ኤሌክትሪክ ከ10,000 ቮልት ንዝረት የበለጠ ገዳ ሊሆን እንደሚችል ታውቃላችሁ? ይህ እንግዲህ የተለመደውን አመለካከታችንን የሚፈታተን እውነታ ነው። ምክንያቱም ዋናው አደጋ ያለው በቮልቴጁ መጠን ላይ ብቻ ሳይሆን የኤሌክትሪክ ጅረቱ በሰውነታችን ውስጥ በሚያልፍበት መንገድ ላይ ነው። ይህንን ምስጢር በሚገባ ለመረዳት ዛሬ 5 ዋና ዋና ነጥቦችን እናነሳለን። በመጀመሪያ የኤሌክትሪክ ንዝረት ፊዚክስን፣ በመቀጠል የኤሌክትሪክ በሰውነት ውስጥ ምን እንደሚያደርግ፣ የኤሲ ወይም ተለዋዋጭ ጅረትን አደጋ፣ ስታቲክ ኤሌክትሪክ እና መብረቅን፣ በመጨረሻም የቤት ውስጥ አደጎችን እንዴት መከላከል እንደምንችል በቅደም ተከተል እንመለከታለን። በቀጥታ ወደ መጀመሪያው ክፍላችን ስንገባ የኤሌክትሪክ ንዝረት ፊዚክስን እንመለከታለን። መሰረታዊ የሆኑትን የፊዚክስ ሕጎች መረዳታችን አደጋውን ለማወቅ እጅግ በጣም አስፈላጊ ነው። እዚህ ጋር የኦም ሕግ ወይም የኦምስ ሎ የሚባለውን ማወቅ ወሳኝ ነው። ሕጉ ምን ይላል መሰላችሁ? የኤሌክትሪክ ጅረት ወይም ከረንት የቮልቴጅ እና የሬዚስታንስ ውጤት ነው። በሌላ አነጋገር የንዝረቱን አስከፊነት የሚወስነው ቮልቴጁ ብቻ ሳይሆን በሰውነታችን ውስጥ የሚያልፈው ትክክለኛው የኤሌክትሪክ ጅረት መጠን ነው። ይህ ደግሞ ሙሉ በሙሉ የተመካው ሰውነታችን ኤሌክትሪክን ለመቋቋም ባለው አቅም ወይም ሬዚስታንስ ላይ ነው። ይሄን ለማስረዳት ያህል ደረቅ ቆዳ እስከ 500,000 ኦም የሚደርስ መከላከያ ያለው፣ ነገር ግን ቆዳችን በሚረጥብበት ጊዜ ይሄ መከላከያ እስከ 1,000 ኦም ሊወርድ ይችላል። ውሃ በውስጡ ባሉት ማዕድናትና ቆሻሻዎች ምክንያት ኤሌክትሪክን በቀላሉ ስለሚያስተላልፍ የቆዳችንን ተፈጥሯዊ የመከላከል አቅም ገደል ነው የሚያስገባው። ስለዚህ ትንሽ ቮልቴጅ እንኳን በእርጥብ ቆዳ ላይ ከባድ አደጋ ሊያስከትል ይችላል ማለት ነው። የሰውነታችን መከላከያ አንዴ ከተሰበረ በኋላ ኤሌክትሪክ በ3 መንገዶች ነው ከባድ ጉዳት የሚያደርሰው። አንደኛ የነርቭ ስርዓታችንን እና ልባችንን ያዛባል። ሁለተኛ የውስጥ አካላትን በከፍተኛ ሙቀት ያቃጥላል። እንዲሁም ሶስተኛ ጡንቻዎቻችንን ያለ ፍላጎታችን በኃይል እንዲኮማተሩ ያደርጋል። ወደ ሁለተኛው ክፍላችን እንለፍ። ኤሌክትሪክ በሰውነት ውስጥ የኤሌክትሪክ መጠን ሲጨምር በውስጣችን በትክክል ምን እንደሚፈጠር እንመልከት። ይሄ መረጃ እውነትም በጣም አስደንጋጭ ነው። አስቡት፣ በጣም አነስተኛ የምንለው የኤሌክትሪክ መጠን ማለትም ለአማካይ ወንዶች 14 ሚሊ አምፔር፣ ለሴቶች ደግሞ 10 ሚሊ አምፔር ብቻ ጡንቻዎችን ሽባ አድርጎ አንድን ሰው የያዘውን የኤሌክትሪክ ገመድ እንዳይለቅ ለማድረግ በቂ ነው። ነገሩን ደረጃ በደረጃ እንየው። ልክ 1 ሚሊ አምፔር የኤሌክትሪክ ጅረት ሰውነታችንን ሲነካው ስሜቱ ይታወቀናል። ማለትም ቀላል የመንዘር ስሜት ይሰማናል። ይሄ አደገኛ ባይሆንም እዚህ ጋር ኤሌክትሪክ አለ የሚል የመጀመሪያ ማስጠንቀቂያችን ነው። ነገር ግን መጠኑ ከ1 ሚሊ አምፔር በላይ ሲያልፍ ነገሩ እየከፋ ይመጣል። ህመም ያለው ንዝረትና የጡንቻ መገተር ወይም ሽባነት ይከሰታል። ሰውየው ኤሌክትሪኩ ላይ እንደተጣበቀ ይቀራል ማለት ነው። ወደ 20 ሚሊ አምፔር አካባቢ ስንደርስ ደግሞ መተንፈስ እጅግ በጣም አስቸጋሪ ይሆናል። አልፎ ተርፎ ሙሉ በሙሉ ትንፋሽ ሊቋረጥ ይችላል። አሁን ደግሞ መጠኑ ወደ 100 ሚሊ አምፔር ሲጠጋ ምን እንደሚፈጠር እናስብ። በዚህ ጊዜ ልብ ቬንትሪኩላር ፊብሪሌሽን ወደሚባል እጅግ አደገኛ ሁኔታ ውስጥ ትገባለች። የልብ ግዳዳዎች ባልተቀናጀ ሁኔታ መርገፍገፍ ይጀምራሉ። የደም ዝውውርም ወዲያውኑ ስለሚያቆም ይህ ሁኔታ በፍጥነት ለሞት የሚዳርግ ነው። ከዚያም በላይ ወደ ሆኖ ከፍተኛ የኤሌክትሪክ መጠኖች ስናልፍ ደግሞ ኤሌክትሪኩ ሰውነትን በከፍተኛ ሁኔታ ማቃጠል ይጀምራል።
የሚገርመው ግን ከ100 ሚሊ አምፔር በላይ የሆኑ ጅሮቶች ልብን በጣም አጥብቀው ስለሚጨምቁት አንዳንዴ ያንቀድም ያልነውን የልብ መርገፍገፍ ሊከላከሉት ይችላሉ። ግን ቃጠሎና ጉዳቱ እጅግ የከፋ ስለሚሆን ፈጣን የሕክምና እርዳታ ካልተገኘ ሞት አይቀሬ ነው። ሶስተኛው ክፍላችን ደግሞ የተለዋዋጭ ጅረት ወይም የኤሲ አደጋን ይመለከታል። የኤሌክትሪኩን መጠን ማወቅ ወሳኝ ቢሆንም የኤሌክትሪክ ምንጩ አይነት ደግሞ የራሱ የሆነ የጎላ ተጽዕኖ አለው። በሰከንድ ከ50 እስከ 60 ጊዜ አቅጣጫውን የሚቀይረው ተለዋዋጭ ጅረት ኤሲ በአንድ አቅጣጫ ብቻ ከሚፈሰው ቀጥተኛ ጅረት ዲሲ ከ4 እስከ 5 ጊዜ የበለጠ አደገኛ ነው የሚባለው ለምን ይመስላችኋል? ምክንያቱም ኤሲ ጡንቻዎችን ያለማቋረጥ እንዲኮማተሩ አድርጎ ስለሚቆልፋቸው ነው። በተጨማሪም ሰውየው በከፍተኛ ሁኔታ እንዲያል ስለሚያደርግ የቆዳ መከላከያ ወዲያውኑ ዜሮ ይገባል። በጣም የሚያሳዝነው አጋጣሚ ምን መሰላችሁ? ለዘመናዊ ማህበረሰባችን የቤት ውስጥ ኤሌክትሪክ ለማቅረብ የተመረጠው መደበኛው የ60 ሄርዝ ድግግሞሽ ልክ የሰውን ጡንቻ በከፍተኛ ሁኔታ ሽባ ለማድረግ የሚችለው ትክክለኛው ቁጥር መሆኑ ነው። ይሄ ምን ያህል ጥንቃቄ ማድረግ እንዳለብን በደንብ ያሳየናል። አራተኛው ክፍላችን ስታቲክ ኤሌክትሪክና መብረቅ። ከቤት ውስጥ ኤሌክትሪክ ወጣ ስንል ተፈጥሮ ራሷ የምታሳየን እጅግ አስገራሚ የሆኑ የኤሌክትሪክ ክስተቶች አሉ። ለምሳሌ ምንጣፍ ላይ ተራምደን የበር እጀታ ስነካ የሚፈጠረው የስታቲክ ንዝረት እስከ 35,000 ቮልት ሊደርስ እንደሚችል ታውቃላችሁ። ነገር ግን ኃይሉ በጣም አነስተኛ ስለሆነ አይጎዳንም። በኢንዱስትሪ አካባቢዎች ግን ነገሩ ይለያያል። እጅግ አነስተኛ የሆነች ብልጭታ እንኳን ተቀጣጣይ የሆኑ የአቧራ ደመናዎችን ወይም ጋዞችን አቀጣጥላ ከባድ ፍንዳታ ልትፈጥር ትችላለች። ወደ መብረቅ ስንመጣ ደግሞ የተለመደው የመብረቅ አደጋ በሚሊ ሰከንድ ውስጥ ብቻ 200,000 አምፔር የኤሌክትሪክ ጅረትን ነው የሚለቀው። ይሄ በቤት ውስጥ ከምንጠቀመው ኤሌክትሪክ ጋር ስንጻጽር ቃላት ማይገልጹት የትየለሌ የሆነ ኃይል ነው። የመብረቅ አደጋ ጊዜው በጣም አጭር ስለሆነ አብዛኛውን ጊዜ የቤት ውስጥ ኤሌክትሪክ እንደሚያደርሰው አይነት ጥልቅ የሰውነት ቃጠሎን አያስከትልም። ሆኖም ግን ይሄ ከፍተኛ የሆነ ኃይል የሰውን አእምሮ እና ልብ ባንዴ አቋርጦ ሊያቆም ይችላል። በተጨማሪም ጊዜያዊ ሽባነትን እና የመርሳት ችግርን ሊያስከትል ይችላል። ለዚህም ነው የመብረቅ አደጋ ለደረሰበት ሰው ፈጣን የሆነ የሲፒአር እርዳታ መስጠት ወሳኝ የሆነው። አሁን ደግሞ ወደ አምስተኛውና የመጨረሻው ክፍላችን ስመታ የቤት ውስጥ የኤሌክትሪክ አደጋዎችን ስለመከላከል እንነጋገራለን። ይህን ሁሉ ኬት አግኝተን በተግባር ካልተጠቀምንበት ዋጋ የለውም። ድንገት በኤሌክትሪክ የተያዘ ሰው ብናይ ምን ማድረግ አለብን? ከምን ነገር በላይ ኤሌክትሪኩ አሁንም እየፈሰሰ ከሆነ ተጎጂውን በባዶ እጃችን መንካት ፈጽሞ የተከለከለ ነው። መጀመሪያ ማድረግ ያለብን ከዋናው ማጥፊያ ላይ ኤሌክትሪኩን ማቋረጥ ወይም መሰኪያውን መንቀል ነው። ከዚያ በኋላ ተጎጂው እየተነፈሰ መሆኑን አረጋግጠን ካስፈለገ ወዲያውኑ የሲፒአር ሕክምና መጀመር አለብን። በቤታችን ውስጥ ደግሞ እነዚህን አደጋዎች ለመከላከል በተለይ እንደ መጸዳጃ ቤት እና ኩሽና ባሉ እርጥ ቦታዎች ላይ የኤሌክትሪክ መከላከያዎችን ወይም GFCIS መግጠም ግድ ነው። የተላጡ ገመዶችን ወዲያውኑ ማስወገድ፣ የሶስት እግር መሰኪያን በግድ በሁለት ቀዳዳ ላለማስገባት መጠንቀቅ እና ትክክለኛ አምፑሎችን መጠቀም አለብን። ሁልጊዜ ማስታወስ ያለብን ወርቃማ ሕግ ውሃ እና ኤሌክትሪክ ፈጽሞ የማይጣጣሙ ጠላቶች መሆናቸውን ነው። በመጨረሻም ይህ ማብራሪያችን እንደሚያሳየው በየቤታችን ግድግዳ ላይ ያሉት የኤሌክትሪክ መሰኪያዎች ዝም ብለው ቀላል ነገሮች ሳይሆን ጥልቅ ጥንቃቄን የሚጠይቁ እጅግ ከፍተኛ የኃይል ምንጮች ናቸው። እናም አንድ አብይ ጥያቄ እያነሳሁ ላጠቃልል። የሰውነታችን ተጋላጭነት በጥቂት ሚሊ አምፔሮች በሚለካ አነስተኛ ጅረት ደረጃ ሆኖ ሳለ እኛ የሰው ልጆች ይህንን ጸጥተኛ ግን እጅግ አውዳሚ ሆነ ኃይል ወደፊትም እንዴት ሙሉ በሙሉ ደህንነቱ በተጠበቀ መንገድ መግራትና መጠቀም እንችላለን? በሌላ አስተማሪ ዝግጅት እስከምንገናኝ ደህና ሁኑ።